ሰላም አለይኩም ወራህመቱላሂ ወበረካቱ። የኢክራም ተረካ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ትናንት ዛል ኬሚስት ስታደርግ ብዙዎቻችሁ ታሪኩ እንዲረዝምላችሁ ጠይቃችሁኛል። ዛሬ የእናንተን ፍላጎት መሰረት በማድረግ በአላህ ላይ ሙሉ እምነት ስለነበረው አንድ ሰው የሚገርም እውነተኛ ታሪክ ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ሆኑ። ከብዙ ዓመታት በፊት በአንድ ትንሽ መንደር ውስጥ የሚኖር በጣም ደጋማይ ሰው ነበሩ። ይህ ሰው የፈለገ ችግር ቢገጥማቸው አልሐምዱሊላህ አላህ ለኔ መልካሙን ያውቃል ከማለት ወደ ኋላ አይሉም ነበረ። አንድ ወቅት ግን ከባድ ፈተና ገጠመው። የሚበላው አጣ፣ ልጆቹ ተራቡ፣ ቤቱንም ሊነጠቅ ተቃረበ። ጎረቤቶቹ ለምን አትጨነቅም? እንዴት ዝም ትላለህ? እያሉ ይጠይቁት ነበር። እሱ ግን ፈገግ ብሎ ፈጣሪ የአዋፍን ሲሳይ የሚሰጥ የኔንም አይረሳም ይላቸው ነበር። አንድ ቀን ሌሊት በጭንቀት ሳይሆን በጸሎት ላይ እያለ በሩ ተንኳኳ። ከሩቅ ሀገር ስመጣ መንገድ ጠፋኝ፣ በጣም ደክሞኛልና ሌሊቱን በአንተ ቤት ልረፍ አለው። ሰውየውም ምንም ባይኖረውም ያለችውን ጥቂት ውሃ አቅርቦ እንግዳውን አስተናገደ። እንግዳውም ከመሄዱ በፊት አንድ ትንሽ ከረጢት ሰጠው። ይህ በችግራችን ጊዜ እንዲረዳህ አላህ የላከልህ ነው አለውና መንገደኛው በጨለማው ውስጥ ተሰወረ። ሰውየው ከረጢቱን ሲከፍተው ለዓመታት ሊኖረው የሚችል ወርቅና ስንቅ አገኘ። ይህ ታሪክ የሚያስተምረን እኛ በምክንያት ብንዘጋም አላህ በማናውቀው መንገድ በሩን እንደሚከፍትልን ነው። ተስፋ አትቁረጡ፣ በእምነታችሁም ጽኑ ሁኑ እላለሁ። ስላዳመጣችሁኝ አመሰግናለሁ። ስለነበረን ቆይታ ሀሳብ አስተያየታችሁንም እንደለመዳችሁት ኮሜንት ላይ አስቀምጡልኝ። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ምን ይጨመር ምን ይቀነስ፣ ምን መጻፍ እንዳነብላችሁ ትፈልጋላችሁ የሚለው ነው አብራችሁ ብታስቀምጡልኝ ደስ ይለኛል። መልካም ቀን ይሁንላችሁ።